ኢየሱስ የዓለም ብርሃን ነው። የሕያው እግዚአብሔርን ቃል እንድትሰሙና ሰምታችሁም ከሕይወታችሁ ጋር በማገናዘብ ለእግዚአብሔር ጥሪ ምላሽ እንድትሰጡ በትሕትና ጋብዛችኋለሁ። ምንባባችን የሚያተኩረው በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ ነው። ይህም ደግሞም ኢየሱስ እኔ ዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። እዚህ ላይ መገንዘብ ያለብን እግዚአብሔር ብርሃን ሲሆን ይህም ከኃጢአት የነጻ የጽድቅና ቅድስና የሚገለጽበት የዘላለም ሕይወት የሚወክል ሲሆን፣ ጨለማው ደግሞ ዲያብሎስ ሲሆን ይህም ኃጢአትና የዘላለም ሞትን የሚወክል ነው። ኢየሱስ ራሱን የዓለም ብርሃን እንደሆነ ሲገልጽ እየገለጸ ያለው እውነተኛ የብርሃን ምንጭ እርሱ ብቻ እንደሆነ ነው። ሰዎችን ከአካላዊም ይሁን ከመንፈሳዊ ጨለማ ለማውጣት ነው ኢየሱስ ብርሃን ሆኖ የመጣው። የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 4 ቁጥር 16 ላይ በጨለማ የተቀመጠ ሕዝብ ታላቅ ብርሃን አየ፣ በሞት አገርና ጥላ ለተቀመጡትም ብርሃን ወጣላቸው እንደሚል ለዚህ ሕይወቱ በጨለማው ስላለው ሕዝብ ብርሃን እንዲያይ ያደረገው የዓለም ብርሃን ሆኖ የመጣው ኢየሱስ ብቻ ነው። የሰው ሕይወት ኢየሱስ ከሌለው ጨለማ ነው። በጨለማ ደግሞ መልካምና ክፉን፣ ጎጂና ጠቃሚውን ወይም የሚገድለውንና ሕይወት ሰጪ ሆነውን መለየት አይቻልም። ጨለማ በሆነው የሰው ሕይወት ኢየሱስ ሲገባበት ጎጂ ከሆነውና ገዳይ ከሆነ ነገር ማለትም ከዲያብሎስ ክፉ ተግባር ያመልጣል። በጨለማ ቤት ውስጥ የሚቆርጥ ወይም የሚወጋ ነገር ቢኖር ማየት ስለማይቻል ዝም ብሎ ነው ሰው ለአደጋ የሚጋለጠው። ስለዚህ በጨለማ የሚሄድ ሰው ወዴት እንደሚሄድ አያውቅም። በመንገዱም ምን እንደሚገጥመው አያስተውልም። ይህም የምንኖርበት ዓለም እየተገዛ ያለው የጨለማው ገዥ በሆነው በዲያብሎስ ስር ስለሆነ በኃጢአት ጨለማ ውስጥ ነው ያለው። ስለዚህ ሰው የዓለም ብርሃን የሆነው ኢየሱስ የሕይወቱ ጌታ ሲሆን ብቻ ነው የሕይወቱን አቅጣጫ እና ጉዞ በትክክል በመረዳት መኖር የሚችል። ይህም ማለት ሰው በምድር ላይ የሚወስነው ውሳኔ ውጤት የዘላለም ጥፋትና ሁነኔ ወይም የዘላለም ሕይወት ሊሆን ይችላል። የጨለመው የሰው ሕይወት የሚያመራው ወደ ሲኦል ሲሆን፣ በኢየሱስ ብርሃን የሚመላለሰው የሰው ሕይወት ፍጻሜው ደግሞ መንግሥተ ሰማይ ነው። ይህንን አስመልክቶ የእግዚአብሔር ቃል እንዲህ ይላል። በዮሐንስ ወንጌል ምዕራፍ 3 ከቁጥር 18 እስከ 19 በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎችም ሥራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ብርሃንን ወይም ጨለማን መምረጥ በሰው ፈቃድ ላይ የተመሠረተ ነው። ይህም ምርጫ የሚወሰነው በምድር ላይ ሰው በሕይወት እስካለ ድረስ ብቻ ነው እንጂ ሰው ከሞተ በኋላ ምንም ለውጥ ማምጣት አይችልም። በምድር ላይ የወሰነው ውሳኔ ብቻ ነው ተከትሎት የሚሄደው። በምድር ላይ በኢየሱስ ብርሃን ተመላልሶ ከሆነ የዘላለም ሕይወት ይኖረዋል እንጂ በጨለማ ኖሮ ከሞተ በኋላ ምንም አይነት ጸሎትና ሃይማኖታዊ ሥርዓት ቢደረግለት የዘላለም ሕይወት ሊኖረው አይችልም። በዓለም ውስጥ ሁለት አይነት ብርሃን አለ። አንዱ ብቻ ሊኖረን ይችላል፣ ወይም ደግሞ ሁለቱም ሊኖረን ይችላል፣ ወይም ሁለቱም ላይኖረን ይችላል። በዚህ ዓለም ስንወለድ አካላዊ ብርሃን አግኝተን በእርሱም የፈጣሪያችንን የእጅ ሥራ በማየት እንማራለን። ያ ብርሃን መልካም ቢሆንም እንኳን ሌላ ብርሃን አለ። ይህ የእግዚአብሔር ልጅ ሊገልጸውና በሰዎችም ሕይወት ሊያሳድረው ያለ በጣም ጠቃሚ ብርሃን ነው። ይህ ጌታ እየተጠቀመበት ያለው ምሳሌ የሚናገረው ስለ እርሱ የእውነት ብርሃን፣ ስለ እርሱ የቃል ብርሃን፣ ስለ ዘላለም ሕይወት ብርሃን ነው። እውነተኛውን ብርሃን የተቀበሉ ሁሉ በጨለማ ውስጥ ሊመላለሱ በፍጹም አይችሉም። ሻማ አብርተን ይዘን ወደ ጨለማ ወደሆነ ክፍል ብንገባ ጨለማው ይገፋል። በተመሳሳይ መንገድም የኢየሱስ ብርሃንም ወደ ሰዎች ሕይወት ገብቶ በኃጢአት በጨለመው ልባቸውና ሕይወታቸው ላይ የዘላለም ሕይወት ያበራላቸዋል። ለዚህ የሰዎች ፈቃድ በጣም አስፈላጊ ነው። እግዚአብሔር የሚሠራው በፈቃድ ነው። በመንፈሳዊ ጨለማም ይሁን በመንፈሳዊ ብርሃን ለመመላለስ ፈቃድ ያስፈልጋል። ይህ ብርሃን በሕይወት ሲበራ ብቻ ነው ሰው ጌታ ኢየሱስን መከተል የሚችለው። ሰው ኢየሱስን የማይከተል ከሆነ ግን ይህ ብርሃን፣ ይህ እውነት፣ ይህ የዘላለም ሕይወት ሊኖረው አይችልም። አካላዊ ብርሃን ለአካላዊ ሕይወት ጠቃሚ ነው። የፀሐይ ብርሃን ባይኖር ምድር በፍጥነት ትለወጥ ነበር። እጽዋትም ይሁኑ ሰዎች ያለ ፀሐይ ብርሃን እንዴት መኖር ይችላሉ? አካላዊ ብርሃንን በተመለከተ ጥሩ ምሳሌ የሚሆነን የጤሜዎስ ልጅ ዕውሩ በርጤሜዎስ ነው። በማርቆስ ወንጌል ምዕራፍ 10 ከቁጥር 46 እስከ 47 እና ከቁጥር 51 እስከ 52 ድረስ እንዲህ ይላል።
ከቁጥር 46 እስከ 47 ከደቀ መዛሙርቱና ከብዙ ሕዝብ ጋር ከኢያሪኮ ሲወጣ የጤሜዎስ ልጅ ዕውሩ በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበር። የናዝሬቱ ኢየሱስም እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ ማረኝ እያለ ይጮህ ጀመር። ከቁጥር 51 እስከ 52 ኢየሱስም መልሶ ምን ላደርግልህ ትወዳለህ አለው። ዕውሩም መምህር ሆይ አይ ዘንድ አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም አየ፣ በመንገድም ተከተለው ይላል። በርጤሜዎስ እንደሌላው ሰው ማየት እንዲችል ፍላጎት አለው። ይህንን ፍላጎቱን የሚያሟላለት ኢየሱስ ብቻ እንደሆነ አውቆ የዳዊት ልጅ ሆይ ማረኝ እያለ ይጮህ ነበር። ስለዚህ ጌታ ምን ላደርግልህ ትወዳለህ ሲለው ሌላ ነገር አላለም፣ አይ ዘንድ አለው። ጌታ ያለው እምነትህ አድኖሃል ነው። በተመሳሳይ መንገድ መንፈሳዊ ብርሃንም ለመንፈሳዊ ሕይወት በጣም አስፈላጊ ነው። መንፈሳዊ ጨለማ ደግሞ የከፋ ነው። ምክንያቱም ዲያብሎስ የሰው ልጅ የወንጌል ብርሃን በርቶለትና እውነቱን ተረድቶ ከአምላኩ ጋር በብርሃን እንዳይመላለስ ሐሳቡን ያጨልማል። በሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 3 እስከ 4 ወንጌላችን የተከደነ ቢሆን እንኳ የተከደነባቸው ለሚጠፉ ነው፣ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ በማለት የእግዚአብሔር ቃል የሰው ዘር በኃጢአት ተተብትቦ በመንፈሳዊ ጨለማ ውስጥ መውደቁን ይገልጻል። ነገር ግን የእግዚአብሔር ቃል በቆላስይስ ምዕራፍ 1 ከቁጥር 13 እስከ 14 እርሱ ከጨለማ ሥልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን ስለሚል ጌታ ኢየሱስ አካላዊ ፈውስ ብቻ ሳይሆን መንፈሳዊውንም ፈውስ ይዞ በአጠገባችን በመሆን ምን ላደርግልህ ዘንድ ትወዳለህ ይለናል። እኛም ዛሬ በዲያብሎስ የጨለመውን መንፈሳዊ ዓይናችንን እንዲያበራልን የዓለም ብርሃን የሆነውን ኢየሱስን በእምነት ብንጠይቀው ሊያድነን እርሱ የታመነ ነው። ከእኛ ግን የሚጠበቀው እንደ በርጤሜዎስ ፈቃዳችንን መስጠት ነው። ጌታ ከሰው ፈቃድ ውጭ ማንንም አስገድዶ ስለማይሰራ በፈቃዳችን ነው መንፈሳዊውን ብርሃን አግኝተን በብርሃን መመላለስ የምንችል። የሰው ልጅ ከመንፈሳዊ ጨለማ ወጥቶ በመንፈሳዊ ብርሃን ውስጥ ሲሆን ከኃጢአት ይርቃል። ይህ መንፈሳዊ ብርሃን የበራለት ሰው ወይም አማኝ የሚያተኩረው ወደ መንፈሳዊ ነገሮች ነው። ሁልጊዜ የሚሳበው ወደ ኅብረት፣ ወደ ጸሎት ወይም የእግዚአብሔር ቃል ወደ ማጥናት ነው። የማያምን ግን ይህ መንፈሳዊ ብርሃን ያልበራለት ግን የሚያደርገው ተቃራኒው ነው። በዮሐንስ ወንጌል ምዕራፍ 3 ከቁጥር 19 እስከ 20 ብርሃንም ወደ ዓለም ስለመጣ ሰዎችም ሥራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ሥራውም እንዳይገለጥ ወደ ብርሃን አይመጣም ይላል። ምክንያቱም ብርሃን ክፋቱን ስለሚገልጥበት ብርሃን ይጠላል። የጨለማ ሥራ ነፍሰ ገዳይነት፣ ሌብነት፣ ውሸት፣ ዝሙት አድራጊነት የመሳሰለው ሲሆን ይህ ደግሞ ምንጩ ዲያብሎስ ነው። በሰው ልጅ አካል ይገለጥ እንጂ ከላይ ከዘረዘርናቸው ክፉ ተግባሮች ጀርባ ዲያብሎስ እንዳለ ግን መረዳት በጣም አስፈላጊ ነው። ምክንያቱም እርሱ የኃጢአት ወይም የጨለማ ተግባር ጀማሪ ብቻ ሳይሆን ይህንን ተግባሩን ወደ ሰው ልጆች ያስተላለፈው ነው። የእግዚአብሔር ቃል ይህን አስመልክቶ እንዲህ ይላል በአንደኛ ዮሐንስ ምዕራፍ 3 ከቁጥር 8 እስከ 9 ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። ስለዚህ የዲያብሎስ ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና እግዚአብሔርን ተወልዷልና ኃጢአትን ሊያደርግ አይችልም ይላል። ነገር ግን እግዚአብሔር ይመስገን የዓለም ብርሃኑ የመጣው ኢየሱስ ሥራውን አፍርሶታል። ኢየሱስን በመከተል የጸና የተስፋ ቃል እናገኛለን። የኢየሱስ ተከታዮች እርሱ ብርሃናቸው ስለሆነ በፍጹም በጨለማ አይመላለሱም። ይህም ማለት ደግሞ አስደሳች የሆነ የደህንነት ዋስትና ነው። እንደ እውነተኛ የብርሃን ተከታዮች የኃጢአትን መንገድ አይከተሉም። በኃጢአትም ጸንተው በመኖር ዘወትር በኃጢአት አይመላለሱም። ማንኛውም አማኝ በብርሃን ለመኖር የሚያስችለው ብርሃን የሆነው ጌታ እንጂ ከራሱ ብርታትና ብቃትም አይደለም። ከዚህ ከጨለማ ዓለም ወጥቶ የዓለም ብርሃን ወደ ኢየሱስ ለመምጣት ዛሬም እድል አለ። ሁላችንም በየቀኑ ጨለማው እየጨመረና እየከፋ በመሄድ ላይ እንደሆነ እያየን ነው። ነገር ግን ከዚህ የጨለማ ኑሮ ስጋት የሚያላቅቅ ጌታ ወደሚያስደንቅ ብርሃኑ ሊያስገባ ይችላል። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ የእግዚአብሔር ቃል ይላል። ይህም የሚሆነው በእምነት ስለሆነ ዛሬ አንተም ብታምነው እንዲሁ ካለህበት የኃጢአት ጨለማ አውጥቶ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ያደርጋል። የዓለም ብርሃን ኢየሱስ ሁሉን በቀራንዮ መስቀል ላይ ስለፈጸመው ካንተ የሚጠበቀው ፈቃድህን ለእርሱ አስገዝተህ አዳኝህና ጌታ አድርገህ በእምነት መቀበል ብቻ ነው።
እርሱ ሁላችንን ከድቅድቅ ጨለማ ሊያወጣን በመስቀል ላይ ሞታችንን ሞቶ የዘላለም ሕይወት አጎናጽፎናል። ይህንን እውነት ተረድተህ ኢየሱስ ዛሬ የሕይወትህ ጌታና አዳኝ አድርገህ ልትቀበለው ከወሰንክ ቀጥሎ ያለውን የንስሐ ጸሎት ከኔ በኋላ ጸልይ። ጌታ ኢየሱስ ሆይ ኃጢአቴን ይቅር በለኝ። በቀራንዮ መስቀል ላይ ስለ እኔ ኃጢአት በፈሰሰው ደምህ አንጻኝ። ዛሬ ዓለምን ሰይጣንንና ሥራውንም ሁሉ ክዳለሁ። አንተን ኢየሱስ ክርስቶስን የሕይወቴ ጌታ አድርጌ ቀበልሃለሁ። ልጅህ አድርገኝ። ስሜንም በሕይወት መዝገብ ላይ ጻፍልኝ። አሜን።